ያሳያቸው እሱ ነው እያልኩ እኮ ነው። እናቷን ጥላ እዚህ ለብቻዋ እንድትመጣ ያደረገው እሱ ነው እያልኩ እኮ ነው። አካውንቷን ኮንትሮል የሚያደርገው እሱ ነው እያልኩ እኮ ነው። ምን ቀረው ይሄ ዱቄታም ሌባ? ይሄ ሌባ ነው። እና ላጓል let me say one thing to you bro። እኔ በበኩሌ ዴዚ በራሷ ተማምና በራሷ እንትን አቃል ችላ ሄዳ ልጁን ከፈለገች ትሄድ እንዴ ምን አገባን? she's 20 years she's an adult እንደፈለገች ትሁን እንዴ ምን አገባን? ምንም አያገባንም። if she really want to choose that for herself ይሄ ሁሉ ምክር ሰምታ እሺ ካለች ምከረው አልሰማም ካለ መከራ ይምከረው። ምን አገባን? እንደ ማዘር ግን ያማል እስከ መጨረሻው ታገላለሁ ነው እናት እያለችው እንደሚመጣ ስለምታውቅ ቀድማ ነው የምትናገረው። የእውነት ፈጠን እያልክ አውራ እንዳታድርብን አደራ። እናት ነች፣ ልክ ነች። እናት ነች፣ ልክ ነች። ሁሉም ማንኛችንም ወላጆች የምናደርገው ነው። እኔ አባት እኮ ነኝ፣ የማደርገው ነው በልጆቼ። ነገር ግን በልጅቷ አይን ደግሞ እኔ 18 ዓመት በላይ እስከሆንኩኝ ድረስ አደልት ነኝ። የራሴን ስራ መስራት ፈልጋለሁ። ከእሷ ጋር መኖር አልፈልግም። ኮንትሮል የምታደርገኝን አልፈልግም። ኧረ በመድኃኒዓለም አሁንም ስማ፣ እንደው አልሰማም ማለት እንዴ ሰውዬው ያልኩህ ይኸውልህ 18 አልፏታል። 19 ሆናም ችግር አልፈጠረችም። 20 ሆና ችግር ከእናቷ ጋር አልፈጠረችም። የፈጠረችው ችግር ከዚህ ልጅ ጋር ስትገጥም ነው ተባልክ። እሺ ከዚህ ልጅ ጋር ሆነ አይኗ ሲነቃለት አይኗ በራ። ምኑ ነው የሚነቃው? ፓሪስ ለመሄድ እኮ ነው የሁላት እግድ። ስዊዘርላንድ ለመሄድ እኮ ነው የሁላት እግድ። እሱማ እኔ ቅድም እኮ ነግሬሃለሁ። ስታተስ ፈልጎ ነው ብያለሁ እኮ ኦልሬዲ ቶልድ። በቃ እሱን ካወክ ደግሞ እናቷን እንዴት ብለህ ታደርጋለህ? እንዴት ነው አይኗ በራ የምትለው? ይሄን ካወቅ አይኗ በራ የምልህ ምንድን ነው ፍሪደም ሆነን አወቀ። አሁን እኔ ይቅርታ አድርግልኝ እንዲህ የምትመስለኝ ምንድን ነው ከቤት ወደ እየበላች ነው የጣች ነው ኦንላይን ቀንና ማትሯለች። የምትፈልገው ነገር መኪና የተገዛላት ነው። ከዚህ በላይ ፊልም የምትፈልገው ይችላል እንዴ? ጋይዝ አትፍረዱበት። እሱም አዳፕትድ ነው አቅም ምን ለማለት ፈልጋል? ነፃነትን አቋም ሰላም፣ እንዴት ናችሁ? ሰላም እድሉን ስጡንና እየሰማው ነበር። ለካ ከኔ ሌላ አክሰስ ያለው አለ አካውንት። በስመ አብ ወልድ እኔ ብቻ መስሎኝ ነው። እዚህ ጋር ምን መሰላችሁ፣ የቤተሰብ ነገር ቤተሰብ ነው። ቤተሰብ የትም አይሄድም። መስተካከል ነው ያለበት። እና በአሁን ሰዓት አንደርስታንድ እች ልጅ ፍቅር ሊዛ ትችላለች፣ ትሳሳት ትችላለች። አሁን ሶሻል ሚዲያ ላይ ወጥተን የምናወራው ዲስ ኢዝ አወር ፓስት እኮ በዚህ ዕድሜ የተሰራ ስህተት አይደል እንዴ? አሁን የምንከራከርበት ያለ ነው ሴት ወንድ እያለን ዋይ አር ዊ ፋኪንግ ሪፒቲንግ ታሪክ ለምንድን ነው የምንደግመው? እች ልጅ የምትሄድበት መንገድ ስህተት ነው። ላኪ ልትሆን ትችላለች። ይህ ልጅ ሰርፕራይዝም ሊያደርገን ይችላል። የሆነ ጥሩ ነገር አድርጎም የሆነ ጥሩ ፊውቸር ሊፈጠር ይችላል። ግን ማጆሪቲ ኦፍ ታይም ምንድን ነው በጣም ብዙ ነገሮች ፌል ሲያደርጉን ያየ ነው አይደል? ማጆሪቲ መሳቂያ የሚያደርገው ሪሌሽንሽፕ እና ሴት ልጅ ሆና ማለት ነው ከእናት ጋር ሁልጊዜ ኳረር ይኖራቸዋል፣ ግጭት ይኖራል። ማይ ሰጀሽን ከአባቷ ጋር ያለውን ነገር ፊክስ ብታደረግ ዩሮፕ ከሜዷ ቤት ከአባቷ ጋር ያለውን ሪሌሽንሽፕ መንድ ብታደረገው ደስ ይለኛል። ደን የወንድ ልጅን ቫሊዩ ያኔ ልትረዳው ትችላለች። የእናትን ቫሊዩ ልትረዳው አትችልም። በአሁን ሰዓት ማወቅ ከፈለገች የእሱንና ዲስሪስፔክት ታድርግና ትየው፣ ያኔ መልሱን ታገኛለች። Because if it was the other way around, if she's the one disrespecting his mom, ድሮ ሄዳለች። አክትሟል። የለም እኛ ወንዶች የምናወራው ድርድር የለም። በእናት የፈለገ ይምጣ ማንም ቢያወራ አለቀለት። ማንም ሴት መጣ ዲስሪስፔክት ብታረግ እናትን ተተኔን ውደደኝ ምናምን ማንም ይሰማት የለም። እና ለኪ ነው አዎቺ ልጅ ገና ያንግ ነች፣ ወጣት ነች። she's going to make the mistake። ይሄ ቢቀር ለእናቷ አለ ብላ ራሱ እንኳን she's going to do dumb things የማይቀር ነው። ግን አይ ሆፕ እንዲህ አይነት ነገር ውስጥ ከምትገባ ማለት ነው አትሊስት በደንበኛው ኢሞሽናሊ ጠንካራ ሆነ ስህተትን ብታደረግ እንኳን አስባበት ለኪ ነው በማስተዋል ቢሆን አትሊስት ዳሜጁ ሚኒማይዝ ይደረጋል።
አሁን እኮ ምንም የሚያስቆማን ነገር የለም። ፓስፖርቱ ነው ማውጣት ትችላለች። ሁሉን ነገር በራሷ ማድረግ ትችላለች። ስቴት ብትቀይር እናቷ የት ነው የምታገኛት? ትም አታገኛትም። ለምን? ልጅቷ ስል ገና ፍራጃይል ገና ሬዲ አይደለችም ለዚህ አይነት ህይወት። እና ፕሊዝ ሶሻል ሚዲያ ላይ ባካችሁ ነው ይሄ ሳይድ የሚያዝበት ነገር አለ። ቤተሰብ መሀል ማንም መግባት የለበት። ቤተሰብ ደግሞ have the right to choose ለልጆቻቸው ጥሩ ነገር አለ። አርገውት ማማ ፊሽካ ሎዛ ጎዛ ምናምን አቢዩዝ ነው የምታረጋ ምናምን እያሉ ሳይድ ይዘው ለሱ ብቻ ሳይድ ይዘው መጨፈር ጀመሩ። ሰሩት ከተቱት መሆን የለበትም። ባሽ ልታመጪ እካክ ሰውየው ነው እሱ እኮ ይሆን ያውቀው በአናፊት ተከላይ አንቺ ቁልቋላ በዛ ሶሻል ሚዲያ በሱ ወሬ ምናምን አድርገው ሞር ቪው ምናምን እንዲኖር ምግብ አልነበረ ምናምን ውሸት። እኔ በጣም ያስጠላኝ ዘር ላይ ከተቷቸው ሁለቱንም። ናቸው ሁልጊዜ የሆነ ነገር ነው አይደለ? አንድ ትግሬ ነካ ሮጠው ትግራይ ቤት ነው የሚገቡት። እግዚአብሔር ምስክሬ ነው የምልህ። ሮጠው ወስደው ታስታውሳላችሁ። በሄቨን ጉዳይ እኛ በሄቨን ጉዳይ ስንጮህ አወት የሚባል አንድ ቀን ባሏ መጥቶ ተናግሮ ማያውቅ ስለ ልጇ ቤት ተሰጣት ሲባል ሮጦ መጣ። ከየትም አፈላልጎ ከዛ የት ነው የገባው? ሮጦ የገባው ትግሬ ቤት ነው። አወት ተባለ። ትግራዋይ ተብሎ ሳይድ ይዘው መጨፈር ጀመሩ። ስለ ልጅቷ አልተጮኸም። ስለ ልጇ አንድ ነገር አላለም። ዞር ብሎ ያላየ ሰውዬ አመጡትና ገስዋ አሁን እንደዚህ ነው እየተባለ መዋሸት ተጀመረ። አሁንም በዚህ ልጅ ጉዳይ እናቷን ዲስሪስፔክት ያደረገ እናቷን ያዋረደ እናቷን ብዙ ነገር ያለ ሰው ሆኖ ፍቅር ውስጥ ሆኖ ዘርገቡ። ቀንደኛ ዘረኞች አይደሉ እንዴ? ማማ ፊሽካና ሎዛ ጎዛ አካክ ቀንደኛ ዘረኛ አይደሉ እንዴ? ጥቅም ወረቀት ስለተፈለገ ልጅቷ ተሽላ ስለተገኘች ዴዚ የተሻለ የጸዳ ፋሚሊ ስላላት ልድገመው፣ የአማራ የጸዳ ፋሚሊ ስላላት ጥቅም ፍለጋ ባረም ላይ ምንም የለውም። እሱ ልትበይ ነበር ዴዚ። አምስት ሳንቲም የሌለው መናጢ ነው። እሷ ግን አላት። ሺጋ ደሞኔ የጸዳ ቤተሰብ አላት። በስርዓት ያደገች ልጅ ናት። ጨዋ ልጅ ናት። ዩ ሲ ዘ ዲፍረንስ። የእናንተ ቢሆን አሳልፋችሁ አሰጡ። ምድረ ሊግ አታስመስሉ። ዴዚ ጨዋ ናት። አታስመስሉ። በዘር ከሄዳችሁ ጥግ ድረስ እመጣለሁ። በምትፈልጉት አስተነፍሳለሁ። እነሱን የጀመሩት ገብተዋል። እግዚአብሔር ምስክር ዘሩጣላቸው ትጠላለች ሰው አሁን ስማ፣ ዋናው ስማ ብሮ፣ ይሄ ሁሉ የተጀመረው ራሱ በዚህ ልጅ ነው። የዚች ልጅ እና የእናቷ ጉዳይ አንተ ስለሚያከብሩ አንተ እንደውም ከዚህ ላይ በኋላ እውነት እነሱ ሁለቱን ቁጭ አድርገህ አንድ በአንድ አናግራቸው እና እናትና ልጅ መለያየታቸውና ግን ቢሆንም እኛ ድሮ አሁን ስንመከር አንሰማም ነበር። ግን ከአንድ ዓመት በኋላ ከሁለት ዓመት በኋላ እናየዋለን። እንደዚህ ተብለን ነበር። ሰው ምከራቸው እንጂ እና አስታርቃቸው እንጂ እሷ ከእናቷ ርቃ አሁን ምንም አታገኝም። ከእናቷ ብትርቃ ሴቶች እንደማይማሩ የምታውቀው ሻርኮ አልፈልግሽም ነው ቃል በቃል ያላት። አይፈልጋትም። እሱማ የታወቀ ሲያወራ ይታወቃል። አልፈልግሽም ሲያወራ ይታወቃል። ትወዳለች ዴዚ በጣም ነው የምትወደ። ፒስ በቃ ተረዳት ስለው አልፈልጋትም በፍጹም የሆነ አልፈልጋትም ይችል ልጅ ብሎ ቃል በቃል የተናገረ ሌባ ዛሬ መጣ። ልጅ እኮ እንደማይፈልጋት ስናቪስ ስታተስ ልጅቷ ወደዋለች። ከበፊትም ተወደው ነበር፣ አሁንም ተወደዋለች። ልጅቷ የመጀመሪያ ፎንቋ ነው። አፈር ከድሜ ነው የምትገባው። አስተፋለን የመጀመሪያ ይገባላታል። ማንንም አትሰማም። የመጀመሪያ እናንተ መጀመሪያ ፍቅረኛ የሆናችሁ ሴት እኮ መቼም አትረሳችሁ። ምንም አትሆንም። አሁን አትሰማም፣ ማንንም አትሰማም። ትክክል። ይህ ነው ትልቁ ችግር። አሁንም የምናገረው ምንድን ነው? ሴቶች አስቡ፣ አስተውሉ። ከእናታችሁ የሚበልጥ ከቤተሰብ ለዚያ በቃችሁ ቤተሰብ ሆኖ በጎረምሳ በወጠጤ አትሸወዱ። ወንድ ይመጣል፣ ወንድ ይሄዳል። ሴት ትመጣለች፣ ሴት ትሄዳለች። ቤተሰብን ግን አትሽጡ። ሸቀጥ አታርጉ። እውነቴን ነው የምለው። ከቤተሰብ ዲስስፔክት የሚያደርግ ሰው ጋር ፍቅር መመስረት ማለት ሞት ይሻላል። ሞት ነው የምለው። እና ቢግስት ፕሮብለም ያለው እዛ ጋር እናቷን ሙልጭ እያደረገ እየተሳደበ ይሄን አለች። አዎ ትላለች። እናት የማትፈልገው ነገር አለ። ልጁ ወያኔ ነው፣ ህወሓት ነው የሚለው፣ ህወሓት ነው የሚፖስተው። ይሄን አትወድም እናት። ልጇን ለህወሓት አሳልፋ መስጠት አልፈለገችም። ምንድን ነው ጥፋቷ? እናቱ
ምንድን ነው እናቷ እኮ መብቷ ነው። መብቷ አይደለም ማንም ሊል አይችልም። እኔ በወለድኳት ልጄ እኔ ነኝ እንጂ ፈላጭ ቆራጭ አንዳችሁ መጣችሁ እንደዚህ አትችልም አትልም። ለአግባቡ ግን መብቷ ነው አሁን ነው የምትለው እንጂ ቅድም መብቷ ነው እያልክ አልነበረም። ቅድምማ ነፍሴ እናትየው እንደዛ ብትሆነ ሻርፑ አዳኔ ዝም ብለህ አዳምጥ። ይኸውልህ ልጅ እናትየው የፈለገችው ማለት መብቷ ነው። ነገር ግን ልጅቷ ያለ መቀበል ደግሞ መብቷ ነው። አሁን ነው ቅድም ያልኩት ግን በእናቷ ሲባሉ ለዴዚ ራሱ ነግሬያታለሁ። ለዴዚ ያልኳት ምንድን ነው እናትሽ የፈለገችው ማለት መብት አለት፣ ነገር ግን አንቺ የመቀበል መብቱ አለመቀበል መብትሽ ነው ያልኳት። እንዴ እናቶቻችን የሚሉትን አናከብርም ማለት ነው። አለመቀበል የሚለው ምክንያቱም ይሄ የአሜሪካ አሳሰብ ነው። ይሄ የአሜሪካ ልጠይቅህ እናት የምትለኝን እኔ አልሰማም ማለት ነው። የሚጠቅመኝን ነገር ስናገኝ አሰማም አይደለም ዮኒ አሰማም ሳይሆን ይህች ልጅ ያደገችው ቅድምን ብላለች። በቤተክርስቲያንም በምንም ያደጉት እኔ ሁሉም የእግዚአብሔር ልጅ ነው ብዬ ነው። በይሄር ዘር ቋንቋ ነገርን አላቅም አልወድም አለች። ስለዚህ ጋይስ እኔ አንድ ነገር ብዬ ልውጣ። ይቅርታ ያው ቀጥያ ወይ ገልዬ ቁጭ ብለሻል እንዴ? ረስቼው ቁጭ ብያለሁ እኮ እስካሁን። ያ በቃ እኔ መውጣት ስላለብኝ ነው። በውስጥም እንትን እንላቸዋለን። አት ኤንድ ኦፍ ዘ ዴይ እናትና ልጅ ናቸው። ማንም ሰው በእናትና በልጅ መካከል መምጣት የለበትም። እናት የሆናችሁ ደግሞ ታውቁታላችሁ የልጅን ነገር ብዙ መስዋዕትነት ከፍለንላቸው ያሳደግናቸውን ልጆች ለጥሩ ነገር ለቁም ነገር እንዲበቁልን ነው የምንፈልገው እና አም ሹር የዴዚም እናት እንደዛ ነው እና ሁላችንም በተቻለ መጠን ለማስታረቅ አብረው እንዲሆኑ ለማድረግ እንጂ ለመከፋፈል በፖለቲካ በተለያየ ነገር ባንጠቀምባቸው ደስ ይለኛል እና ደውልላታለሁ። ለቲናም ለዴዚም ደውልላታለሁ። ሚሊዮንዬ አንተም በውስጥ ስራችንን እንሰራለን። መልካም ቀን ጋይስ። እሺ ቻው ባይ። ኦኬ ባይ። እናቱ አሁንም የምንናገረው ምንድን ነው? ቤተሰብ እናትና ልጅ እንዲለያዩ አልፈልግም በጎረምሳ ምክንያት። የኔ ፕሪንሲፕል ይሄ ነው። እናትና ልጅ አብረው መሆን አለባቸው። እናትና ልጅ መግባባት አለባቸው። በአንድ ወጠጤ ጎረምሳ ተብሎ እናትና ልጅ አይለያዩ። ይሄ ልጅ ለራሱ መተዳደሪያ የለውም፣ እንኳን እሷን ሊያስተዳድራል። ሂደዚ እናቷን ዲስስፔክት እያደረገ እንትን ማለት አይችልም። ስና ገና እናትን አርክሶ አውርቶ ልጅን መውደድ አይቻልም። ምን አይነት ቤተሰብ እንዳሳደጋቸው አላውቅም። እናቴን ዲስስፔክት የሚያደርግ የእኔ ወዳጅ ሊሆን አይችልም። ከእኔ ጋር እንኳን በጋብቻ በምንም ነገር ሊደርስ አይቻልም። ለማፈቅራት ሴት ሪስፔክት ነው። የፈለገ ብትል ማዘርዬ ይቅርታ ካጠፋ ይቅርታ አድርጊልኝ፣ የፖለቲካ ልዩነት ሊኖር ይችላል። ያንን እንኳን ሲሰማ ያን ቮይስ ሜል ስሰማ ትግራይ ነው አልፈልግም ሌላ ዴት አድርጊ ስትባል አዎ በነበረው ጦርነት በነበረው ነገር እረዳሻለሁ፣ እኔ ግን ልጅሽን እወዳታለሁ፣ ከዘር ጋር አታገናኙ ብሎ ነው መተው ያለባት። ቢችል ኖሮ እኔ ነኝ የምቆጣጠራት፣ ምንም አታመጭም ነው ያለ። በእኔ ስር ነው ያለችው፣ ምንም አታመጭም ነው ያለ። ዲስ ቦሪ ሳይድ እንደዚህ አይነት ሰው ጋር ቤተሰብ መመስረት በጣም ይደብራል። አሁን ዴዚ አትሰማም። አሁን መስሚያ ጥጥ ነው። ግን ዮኒ እናትየዋ ራሱ እንዴት እንደወጣች አየህ አይደለ? አንተ መድኃኒት ትውጣለች ብላሽኛለች ስትላት መልሽ ስትል ለምን መሰለ ያለችኝ፣ ፐርሰናል እንትንን ወጥቼ ኤክስፖዝ ማድረግ አልችልም። ምክንያቱም ቆይ ልንገርህ፣ እናቷ እኮ ናት፣ ገበናዋን ደባቂ እኮ ናት። አንተ ምንድን ነው የምታወራው? አንተ ያደግክበት ፋሚሊ ሊለይ ይችላል። እናት ግን ገበና ደባቂ ናት። ገበና ደብቃላታለች፣ አትናገርም። ልጄ እንዲህ ነው በውስጥ አውርተናል፣ ግን በዲቴል ወጥታ የልጇን ነገር አታወራ። ይህን አስተውል ብሮ። እናት ናት፣ የፈለገ ብትናደድ እናት ናት። ከታችሁ ሀብታ አንደርስታንድ የሀበሻ ካልቸር ስለማታውቅ የእናትና የልጅ እንትን ዌብሳይት አንዴ የሀበሻ ካልቸር ምንድን ነው? ኤኒቲንግ ቤት ውስጥ የተደረገ ነገር እስ ላከር ሩም ኮንቨርሴሽን አያወጣም። ገባ? ሜይ ቢ ኢን ዋይት ካልቸር ኦፕንሊ ሊያወሩት ይችላሉ። ይህን ነገር አንደርስታንድ ስለማታደርገው ኦፍኮርስ ኢዝ ገና ሃይድ ኢት።
ለምን ብላ ነው የምታወጣው? in front of 25,000 people 30,000 people